ሰላም እንዴት ናችሁ ፋሚሊ? ያው ዛሬ ተምብሌን ላይ እንዳያችሁት ስለ ዲሞክራትና ስለ ሪፐብሊካን ፖለቲካል ፓርቲ አይዲዮሎጂ ነው የምናየው። ይሄ ቻናል ኤዱኬሽናል ቻናል አይደለም፣ ጀስት የምንሰክስበት ቻናል ነው። ያው ሪያሊቲ ነው የምናወራው። ሳክሰስል ያው ውሸት አይደለም የምናወራው፣ ግን ነገሮችን ቀለል አድርገን በጣም ኢዚ ወይ ነው የምናወራው። ሰው ጀለስ መጥቶ ሲሰክስ ኦር ሳምባዲ መጥቶ ሲሰክሳችሁ ሰሚ ወይንም አዳማጭ አትሆኑ። ዩ ኖ ኮንቨርሴሽን ውስጥ አብራችሁ የምታወሩት ነገር ይኖራችኋል። ስለዚህ የምናነሳቸው ፌኖሚናዎች የሆነ ህይወታችሁ ላይ በአንድም በሌላ መንገድ ሊነሱ የሚችሉ ነገሮች ናቸው። ዛሬ የመረጥነው ቶፒክ ምንድን ነው? ስለ ዲሞክራትና ሪፐብሊካን ነው የምናወራው። ስለ እነሱ በምናወራበት ሰዓት መጀመሪያ መሰረቱን መዘንጋት የለብንም። መሰረቱ ምንድን ነው? ፓርላማ ነው። እኛ ፓርላማ ብለን እንጠሯለን። የአሜሪካው ገቨርንመንት ደግሞ ብሎ ይጠሯል፣ ኮንግረስ ብሎ ይጠሯል። ኮንግረስ ውስጥ ሁለት ዲቪዥን አለ። ምንና ምን? ሃውስ ኦፍ ሪፕሬዘንታቲቭ እና ሴኔት ተብሎ የሚጠሩ ዲቪዥኖች አሉ። ሃውስ ኦፍ ሪፕሬዘንታቲቭ ወደ 435 ሜምበር አለው። እነዚህ ሜምበሮች ከየት ነው የሚመጡት? ከእያንዳንዱ 50ዎቹ ስቴት። አሜሪካ 50 ስቴት አላት። ስለዚህ ከነዛ ስቴት የተወጣጡ ሰዎች ናቸው። እነዛ ሰዎች የሚወጣጡት እንዴት ነው? ትልቅ የፖፑሌሽን ያለው ሰው ከፍ ያለ ሰው ይልካል ወደ ፓርላማው ወይም ወደ ኮንግረሱ ማለት ነው። ትንሽ የፖፑሌሽን ያለው ሰው ደግሞ ትንሽ እንደ ኮታቸው ይሰጣቸዋል። የተወሰነ ሰው ያው ትልቅ ፖፑሌሽን ያለው ትልቅ ይልካል፣ ትንሽ ያለው ደግሞ ትንሽ ይልካል። ሴኔት ላይ በመጣበት ጊዜ ግን የዛን ለማቃለል ሲባል ሁሉም ስቴት ሁለት ሰዎች አሉ መላክ የሚችሉ። ምክንያቱም ሃውስ ኦፍ ሪፕሬዘንታቲቮቹ በፖፑሌሽን ስለተወከሉ ያው ትልቅ ፖፑሌሽን ያለው ሰው የሚፈልገውን ህግ ለማርቀቅ ወይንም ደግሞ ትልቅ በጀት እንዳያገኝ ሲባል እነሱ ምን ማድረግ አለባቸው ማለት ነው? ኢኳሊቲ ማስፈን አለባቸው። እሱም በምን ያዙት? በሴኔት ያዙት ማለት ነው። ስለዚህ የሆነ ህግ ሲወጣ ወይ በጀት ሲመደብ የተለያዩ ነገሮች እንዴት ነው የሚሆነው? መጀመሪያ ከሃውስ ኦፍ ሪፕሬዘንታቲቭ ወይ ከፕሬዚደንቱ አይዲያሎጂ ይደረጋል። ከዛ በስነ ስርዓት ይዘጋጃል። ከዛ ከመጣ በኋላ ሃውስ ኦፍ ሪፕሬዘንታቲቮቹ በማጆሪቲ ቮት ከጸደቀ ይጸድቃል። ከዛ በኋላ ከነሱ ካጸደቁት በኋላ ወደ ሴኔቶቹ ይመጣል። ሴኔቶቹ ደግሞ 51 ቮት ምን አይደለም ያስፈልገው። በአሜሪካ ገቨርንመንት 60 ቮት ያስፈልጋል። ያ ህግ ያ በጀት ለመስደቅ ማለት ነው። ከዛ በኋላ ከጸደቀ በኋላ ወደ ፕሬዚዳንቱ ይሄዳል። ፕሬዚዳንቱ ደግሞ ይመጣና ሳይን አድርጎ ያ ህግ ወይም ያ በጀት ይጸድቃል ማለት ነው። በዚህ መካከል የሆነ አለመስማማት ከተፈጠረ ሂዶ ሴናቶቹ ላይ ወር ሳምቲንግ ፕሬዚዳንቱ ላይ ካልተካሄደ ይሄ ነገር ምን ሀፕን ያደርግበታል መሰላችሁ? ልክ አሁን የአሜሪካ ገቨርንመንት ኦክቶበር 1 ላይ ሀፕን ያደረገው የገቨርንመንት ሎክዳውን ወይንም ደግሞ የገቨርንመንት ሸትዳውን ያጋጥማል ወይንም ደግሞ ስታክ ያደርጋል። ገቨርንመንት የተለያዩ አክቲቪቲዎችን ማጆሪቲ የሚባሉትን አክቲቪቲዎች ማንቀሳቀስ አይችልም። ከተለያዩ ኢንሴንሻል ከሚባሉ ወይንም አስፈላጊ ከሆኑት ልክ ሚሊተሪ፣ ሄልዝ ኬር ሳምቲንግ እንደነዛ ከተባሉት ሜጀር አክቲቪቲዎች ውጭ ሌሎቹ ጀስት ሎክዳውን ነው የሚሆኑት። ላይክ ኤፍቢአይ፣ ናሳ በለው ምን በለው የተለያዩ ኤጀንሲዎች ይዘጋሉ። እሱን በሌላ ቪዲዮ የምናየው ይሆናል። የአሁኑ ቤዛችን ግን ስለ ምንድነው? ስለ ሪፐብሊካንና ስለ ዲሞክራቶች ነው። ስለዚህ ይሄ ሪፐብሊካንና የዲሞክራት ፖለቲካል አይዲዮሎጂ የሚንጸባረቀው ምኑ ጋር ነው? ቅድም የነገርኳችሁ ኮንግረስ ውስጥ ነው። ስለዚህ እነዛ ሴናትና ሃውስ ኦፍ ሪፕሬዘንታቲቮቹ የዚህ አይዲዮሎጂ ተከታይ ሊሆኑ ይችላሉ። ስለዚህ ያው ህግ በሚወጣበት ሰዓት ያው ሁለቱ የተለያዩ ወይንም ደግሞ የተለያየ አይዲዮሎጂ የሚከተሉ ፓርቲዎች ስለሆኑ ያው የተለያዩ ተቃርኖ ይመጣል። አደይንዶ ዘዴ ግን መሀል ላይ መስማማት ላይ ወይም ዲሞክራሲ መጨረሻ ላይ መስማማት ስለሆነ የተስማሙት ነገር ይጸድቃል ማለት ነው። ስለዚህ አይዲዮሎጂያቸው ምንድን ነው ብለን ነው የምናየው። ስንነሳ መጀመሪያ ዲፋይን የሚደረጉበት ወይንም ደግሞ የሚወከሉበት የሚጠሩበት ስም አላቸው። ፎር ኤግዛምፕል ዲሞክራቶቹ በዶንኪ በአህያ ይወከላሉ፣ ወይንም ደግሞ ብሉ ወይንም ደግሞ በሰማያዊ ይወከላሉ እና ደግሞ ሌፍት ዊንግ ተብሎ ነው የሚጠሩት። ወደ ሪፐብሊካኖቹ በንመጣበት ሰዓት ደግሞ በኤሌፋንት ወይንም በዝሆን ወይንም ደግሞ በቀይ ከለር በሬድ እንዲሁም ደግሞ ራይት ዊንግ ተብለው ይከፈላሉ። አሁን ሜን ቲንግ ምንድነው ልዩነታቸው ወይንም ደግሞ እነማን ናቸው ብለን በንመጣበት ሰዓት ዲሞክራቶቹ የሚያምኑት በገቨርንመንት ኢንቮልቭመንት ወይንም ደግሞ በገቨርንመንት ጣልቃ ገብነት ነው። ብዙ ነገሮች ላይ ለምሳሌ ሄልዝ ኬር ላይ፣ ኢንቫይሮንመንት ላይ የተለያዩ ኢኳል ካይንድስ ኦፍ እንዴት ነው የተለያዩ ሶሻል ሰርቪሶችን ኢኳሊ እንድታገኙ ምናምን የሚፈልጉት ዲሞክራቶች። ወይም ካም ቱ ሪፐብሊካን ደግሞ ሶሻል አክቲቪቲዎች ላይ ለምሳሌ ሄልዝ ኬር ላይ ምናምን አሁን የአሜሪካን ገቨርንመንት ሸዶው እንዲያደርግ ያደረገበት ምክንያት ያ ነው። ሪፐብሊካኖቹ ለሄልዝ ኬር የሚሰጠው ይሄ ምንድነው
ድጎማና የተለያዩ ጥቅሞች እንዲነሳ ይፈልጋሉ። ዲሞክራቶቹ ደግሞ ለሰፊው ህዝብ ማለትም ደግሞ ሰፊው ህዝብ በምንልበት ሰዓት ገበሬው፣ ሚድል ክላስ፣ ሎወር ክላሱ እንዲጠቀም ስለሚፈልጉ ያንን ሄልዝ ኬር ሲስተም እንዲያገኙ ይፈልጋሉ። ዲሞክራቶቹ ደግሞ ያንን ከማድረግ ይልቅ ፈንዱን ወደ ሌላ ወደ ሚሊተሪ ኦር ሳምቲንግ ኤልስ እናድርገው ነው የሚለው። ዳስ ዘ ሪዝን ሳይስማሙ ገቨርንመንት ሸደው ሊያደርግበት የቻለበት ምክንያት ማለት ነው። ስለዚህ ዲፍረንሳቸው ምንድን ነው? እነዛኞች ሞር ሊበራል ናቸው ማለትም ዲሞክራቶቹ ማለት ነው። በጣም በገቨርንመንት ኢንቮልቭመንት ያምናሉ። ሁሉም ነገር ጣልቃ ይገባሉ። ሪፐብሊካኖቹ ላይ በሚመጣበት ሰዓት ደግሞ ሞር ኮንዘርቫቲቭ ናቸው። የገቨርንመንት ኢንቮልቭመንት አለ ግን እንደ ዲሞክራቶች አሁን እና የተወሰነ ነው። እናም ደግሞ ፌቨር የሚያደርገው የሀብታሞቹ ነው። ላይክ ታክስን ሎወር ማድረግ፣ የኢንዲቪዥዋልን ፍሪደም መጠበቅ፣ ይሄ ቢዝነሶች በአሪፉ ራን እንዲያደርጉ ማድረግ፣ ጆብን ክሬት ማድረግ ካይንድ ኦፍ ለቢዝነስ ማን በጣም አሪፍ የሆነ ካይንድስ ኦፍ ፖለቲካል ፓርቲ አይዲዮሎጂ ነው ያለው። ስለዚህ ለዛ ነው እነዚህ እነ ኤለን መስክ እና የተለያዩ ሀብታም ሰዎች ያንን አይዲዮሎጂ ሰፖርት የሚያደርጉት። ዳስ ደ ሜን ዲፍረንስ። ያው ጥያቄ ይፈጥርባቸዋል ብዬ ሌላ ማስበው ነገር ደግሞ ለምን በአህያና በዝሆን ተወከሉ? ያው ዲሞክራቶች በአህያ የተወከሉበት ምክንያት የእነሱ ተቃራኒ የነበሩ ሰዎች እነሱ ጃካስ እያሉ ይጠሯቸው ነበር። ጃካስ ማለት አህያ ማለት ነው። ባይደው ዳስ ደ ሪዝን እነሱ ይልቁኑ እቺ ባይዘው የምትገርም ሳይኮሎጂ ትሪት ናት። የሆነ ሰው መጥቶ ሲሰድባችሁ ያንን ስድብ መቀበል ያ ሰውዬ ከዛ በኋላ ያንን ስድብ እንዳይሰድባችሁ ያደርጋል። ምን አደረጉ? በዛ ስድብ ጃካስ ምናምን ያሉ የነዛ ሰዎች ሲሰድቧቸው ያንን ነገር እነሱ ምን አደረጉት? እንዲያውም ወደ ስሎጋናቸው ቀየሩ። ስለዚህ አህያ ማለት እኮ ሃርድ ወርኪንግ ነው፣ ጠንካራ ነው፣ ስትሮንግ ነው ምናምን በሚል ኮንቨርት አደረጉትና ከስድብ ይልቅ ወደ ራሳቸው አዙረው ስሎጋን አደረጉት። ስለዚህ ከዛ ጊዜ በኋላ በነዛ ሪፕሬዘንት መደረግ ጀመሩ። ወደ ኤሌፋንቶቹ በንመጣበት ጊዜ ወደ ዝሆኖቹ ማለትም ደግሞ ወደ ሪፐብሊካኖቹ በንመጣበት ጊዜ ደግሞ ላይክ በጣም ከብዙ ዓመት በፊት በ1800 ኦር ሳምቲንግ ካርቱን ወይም ደግሞ ጋዜጦች ላይ የካርቱን ስዕሎች ነበሩና የእነሱን ትልቅነት የእነሱን ፓወርፉልነት ለመግለጽ እነሱን በኤሌፋንት ይስሏቸው ነበር። ዳስ ደ ሪዝን እስካሁን ድረስ በዶንኪና በኤሌፋንት ሪፕሬዘንት የሚደረጉበት ምክንያት ማለት ነው። ፎር ኤግዛምፕል ትራምፕ የሪፐብሊካን ፖለቲካል ፓርቲ አይዲዮሎጂ ነው የሚከተለው። ከዚህ በፊት የነበሩት እነ ባራክ ኦባማ ደግሞ ከትራምፕ በፊት የነበረው ጆ ባይደን ደግሞ የዲሞክራቶችን አመራር ነበረ ያንጸባርቅ የነበረው ወይንም የዲሞክራትን ፖለቲካል አይዲዮሎጂ ነበር ይከተል የነበረው። ስለዚህ አሁን ጠቅለል ስናረገው በአጭሩ ዲሞክራቶች ላይ ሶሻል ፕሮግራሞች ላይ፣ ኢኳሊቲ ላይ፣ ክላይሜት አክሽን ላይ፣ ኤዱኬሽን ላይ፣ ሄልዝ ኬር ሲስተም ላይ በጣም ፎከስ ማድረግ ይፈልጋሉ። አብዛኛውን ህዝብ መጥቀም ይፈልጋሉ። ሪፐብሊካኖችን በሚመጣበት ሰዓት ደግሞ ሎወር ታክስን ሰፖርት ያደርጋሉ። የገቨርንመንት ኢንቮልቭመንት ወይም ደግሞ የመንግስታዊ ጣልቃ ገብነት ትንሽ እንዲሆን ነው የሚፈልጉት እና ደግሞ ይሄ ስትሮንግ ሚሊታሪ ዲፌንስ አሪፍ የሆነ ዲፌንስ ሲስተም እንዲኖራቸው ይፈልጋሉ። እና እንደ ትራምፕ አይነት ገቨርንመንት በሚመጣበት ሰዓት ደግሞ ያው እንደዚህ አይነት ነገር መፈጠሩ አይቀርም። ስለዚህ አሁን ኦክቶበር 1 ላይ እንዳደረገው ገቨርንመንት ስታክ ሊያደርግ ይችላል፣ ገቨርንመንት ሸደው ሊያደርግ ይችላል። ምክንያቱም እነዚህ ሁለት ኦፖነንት የሆኑ ወይም ደግሞ ተቃራኒ የሆኑ ፖለቲካል ፓርቲዎች ስምምነት ላይ እስካልደረሱ ድረስ የሆነ ህግ መርቀቅ ወይም ደግሞ የሆነ አክሽን ሊተገበር ስለማይችል እንደዚህ አይነት ነገሮች አፕን ያደርጋሉ። ባይዘዌ በቀጣይ ቪዲዮ ለምን ገቨርንመንቱ ሸደውን እንዳደረገ ሪዝኑ ምን እንደሆነ ኤቭሪቲንግ በዲቴል ምንሰራላችሁ ይሆናል። አሁን ይሄ ቤዙ ስለሆነ ወይንም ደግሞ ይህን ሳንነካ ወደዛ ፓስ ማድረግ ስለማንችለው በቀጣይ ቪዲዮ ያበደ ነገር ይዘን እንመጣለን። ኮሜንት ካላችሁ አስተያየት ካላችሁ ኤኒቲንግ ኮሜንት ሴክሽን ላይ ደቅ አድርጉልን። ይመቻችሁ። ፒስ አውት።